የእመቤታችን ቅድስት ድንግል ማርያም አምስቱ ሐዘናት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። የእመቤታችን የቅድስት ድንግል ማርያም አምስቱ ታላላቅ ሐዘናት ማን ማን ናቸው ቢሉ፣ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያምን በእኔ ምክንያት ካገኙሽ ሐዘናት የትኛው ይበልጣል ብሎ በጠየቃት ጊዜ፣ እመቤታችንም ልጄ ወዳጄ ሆይ በአንተ ምክንያት ካገኙኝ ሐዘናት እነዚህን አምስቱ ይበልጣሉ ብላ እመቤታችን የጠቀሰቻቸው ታላላቅ ሐዘናት የሚከተሉት ሲሆኑ፣ ጌታችን መድኃኒታችን ኢየሱስ ክርስቶስም እነዚህን ያንቺን ሐዘናት እያሰበ የጸለየ ኃጢአቱ ይቅር እለዋለሁ ብሎ ቃል ኪዳን ሰጥቷታል። አንደኛ፣ ስምዖን በቤተ መቅደስ ትንቢት በተናገረ ጊዜ። ስምዖን የተባለው አረጋዊ ስምዖን ነው። የእመቤታችን ሐዘን የሚጀምረው ገና አንድዬ ልጇን ከመውለዷ በ8ኛው ቀን ነው። ቤተ መቅደስ ይዘው በሄደች ጊዜ አረጋዊ ስምዖን በአንቺ ደግሞ በነፍስሽ ሰይፍ ያልፋል፣ ልጅሽ በቀራንዮ ይሞታል ብሎ በነገራት ጊዜ ድንግል ማርያም አምርራ አዘነች፣ አለቀሰች። እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ሁለተኛ፣ ከቤተ መቅደስ ፈልጌ ባጣው ጊዜ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረክብኝ? እነሆ አባትህና እኔ እየተጨነቅን ስንፈልግ ነበር አለችው። የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48። ሶስተኛ፣ በጲላጦስ አደባባይ በገረፉ ጊዜ። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲትስ በደል እንኳ አላገኘሁበትም፣ ታውቁ ዘንድ እርሱን ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 1 እስከ 5። አራተኛ፣ በዕለተ ዓርብ በሰቀሉ ጊዜ። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእርሱም ጋር ሌሎች 2፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከላቸው ሰቀሉ።
ጲላጦስም ደግሞ ጽሕፈት ጽፎ መስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም በተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 22። አምስተኛ ዮሴፍና ኒቆዲሞስ ገንዘው ወደ መቃብር ባወረዱ ጊዜ። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል ከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማዱ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስንም በዚያ አኖሩት። የዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42። እነዚህን አምስቱ የእመቤታችን ሐዘናት እያሰበ ያዘነ፣ ዝክሯን የዘከረ፣ በአማላጅነቷ የታመነ ዋጋው ከቶ አይጠፋበትም። ጌታችን መድኃኒታችን ኢየሱስ ክርስቶስም ለእናቱ ለቅድስት ድንግል ማርያም ይህን ሐዘንሽን እያሰበ አቡነ ዘበሰማያትን አባታችን ሆይ የደገመውን እምርልሻለሁ ሲል ቃል ኪዳን ሰጥቷታል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።